ጤና ይስጥልን ክቡራን የቻምፒየንስ ፋርማሲ ኤጁኬሽን ተከታታዮች፣ ታሲሳ አያላ ነኝ። በአማርኛ ይሰራልን ባላችሁት መሰረት በአማርኛ ዛሬ አንድ ፕሪስክሪፕሽን ኢቫሉዌሽን አብረን እናያለን። ፕሪስክሪፕሽናችን ይሄን ይመስላል። ከላይ ፕሪስክሪፕሽን ፔፐር ብሎ ይጀምራል። ከዛ ቀጥሎ ያለው ሄልዚ ኢንስቲትዩሽን ኔም ነው። the name of healthy facility here the name of healthy facility is ABC hospital። ከዛ ቀጥሎ ያለው ካርድ ነምበር ነው። ከዛ ቀጥሎ ፕሪስክሪፕሽን ላይ የምናገኘው ፔሸንት ኢንፎርሜሽን ነው። ኔም፣ ኤጅ፣ ሴክስ፣ ዌት፣ አድሬስ፣ ፎን ነምበር ኤንድ ኢቲሲ። ቀጥሎ ያለው ዲያግኖሲስ ነው። ዲያግኖሲሱ የዚህ ፔሸንት ወይ ደግሞ የዚህ ፕሪስክሪፕሽን ዲያግኖሲስ PUD or peptic ulcer disease plus late syphilis plus arthritis። ከዛ ቀጥሎ ፕሪስክሪፕሽን ፓርት ላይ የምናገኘው ድራግ ዲስክሪፕሽን ነው። ድራግ ዲስክሪፕሽን ኔም ኦፍ ድራግ፣ ስትሬንግስ፣ ዶሴጅ ፎርም፣ ፍሪኩዌንሲ፣ ዱሬሽን፣ ሩትስ ኦፍ አድሚኒስትሬሽን ኤንድ ኢቲሲ። ፔኒሲሊን G ቤንዛታይን 2.4 ሚሊዮን ኢንተርናሽናል ዩኒት IM once weekly for 3 weeks። ኢንዶሚታሲን 100 ሚሊግራም suppository once daily for 10 days። ኦሜፕራዞል 20 ሚሊግራም capsule POBID for 10 days and water for injection 10 ml vial። ከዛ ቀጥሎ የምናገኘው prescriber and dispenser information ነው። name፣ qualification፣ signature and title። ይህን prescription evaluate አድርጉ ወይ ደግሞ perform the following task ብለን ከተጠየቅ for example the first task is to apply good dispensing practice and the second one is to identify major drug groups። እነዚህን አንድ በአንድ እናያለን ማለት ነው። ከታክስ 1 ስንጀምር ታክስ 1 ምን ይላል? አፕላይ ጉድ ዲስፔንሲንግ ፕራክቲስ። አፕላይ ጉድ ዲስፔንሲንግ ፕራክቲስ ስንባል 6 ናሽናሊ አፕሩቭድ የሆኑ ዲስፔንሲንግ ስቴፕስ አሉ። እነሱን ተከተላችሁ ዲስፔንስ አድርጉ ማለት ነው። ስለዚህ እነዚህን 6 ስቴፕ መሸምደድ ይኖርባችኋል ስለምትጽፉ ወይ ደግሞ በቃል ስለምትናገሩ ማለት ነው። the first step is to receive, interpret and evaluate the prescription. The second step is billing and recording transaction. The third step is to select, manipulate or compound medication. The fourth step is to label and pack the medication. The fifth step is counseling patient and the sixth is prescription filing። እነዚህን ስቴፖች ተከትለን ዲስፔንስ እናደርጋለን ማለት ነው። ከስቴፕ 1 ስንጀምር ፕሪስክሪፕሽን ሪሲቭ ስናደርግ በስማይሊንግ ፍሬንድሊ ዌልካም ኤንድ ፖላይትነስ መሆን አለበት። ኢንተርፕሪቴሽን ላይ የፋርማሲውቲካል አብሪቬሽኖቹን ወደ ሌይማን ተርሞች ኢንተርፕሬት ማድረግ ነው። ፎር ኤግዛምፕል QD ይላል፣ BID ይላል፣ PO IM እነሱን ኢንተርፕሬት እናደርጋለን ማለት ነው ወደ ሌይማን ተርም። ፎር ኤግዛምፕል QD once daily ማለት ነው፣ BID twice daily፣ PO by mouth፣ IM ደግሞ ዝሩ መስል ማለት ነው። ወደ ኔክስት ታስክ ስናልፍ ኢቫሉዌሽን ኦፍ ፕሪስክሪፕሽን ነው። ፕሪስክሪፕሽን ሪሲቭ አድርገናል፣ ከዛ ኢንተርፕሬት አድርገናል። ኔክስት we have to evaluate the prescription. Evaluate prescription for legality, validity, legibility, completeness, correctness and safety። ሌጋሊቲ ስንል ከፕሪስክሪፕሽን የሚፈለገው ሌጋል ሪኳየርመንት ፕሪስክሪፕሽናችን ሚት አድርጓል ወይስ አላደረገም የሚለው ነው ቼክ የምናደርገው። አንድ ፕሪስክሪፕሽን ሌጋል ለመሆን ተጠያቂው አካል ሊገኝለት ይገባል ማለት ነው። ፎር ኤግዛምፕል መጀመሪያ ኔም ኦፍ ሄልዚ ፋሲሊቲ መኖር አለበት። ከዛ ኔም ኦፍ ፕሪስክራይበር ደን ሲግኔቸር ኦፍ ፕሪስክራይበር። ፋሲሊቲው ከታወቀ የጻፈው ወይ ፕሪስክራይብ ያደረገው ፊዚሺያን ወይ ደግሞ ሄልዚ ፕሮፌሽናል ከታወቀ ደን ሲግኔቸሩ ካለ ባለቤት አለው ማለት ነው። ባለቤት ያለው ነገር ደግሞ it is legal። በተጨማሪ ኔም ኦፍ ሄልዚ ፋሲሊቲ ወደዚህ ፕሪስክሪፕሽን ስንመለስ ኔም ኦፍ ሄልዚ ፋሲሊቲ ABC ሆስፒታል ነው። ሲል ኦፍ ሄልዚ ፋሲሊቲ አለ የለም የሚለውን እናያለን። እሱ የለውም። ዩዝ ኦፍ አፕሮፕሪየት አብሪቬሽን ተጠቅመዋል። ያው ነን ስታንዳርዳይዝድ አብሪቬሽን አልተጠቀምም እዚህ ፕሪስክሪፕሽን ላይ ማለት ነው። the other is name of authorized prescriber titled መሆን አለበት። ኔሙ ስለሌለ ሚሲንግ ነው ማለት ነው። the other is we have to check whether it is signed by authorized prescriber or not. here signature missed ነው። the other is date of prescription written። እዚህ ጋር የምናየው ፕሪስክሪፕሽን ዴቱ መጻፉ ብቻ ነው።
መቼ ነው የተጻፈ የሚለው ምናየው ቫሊዲቲ ላይ ስለሆነ ማለት ነው። መጻፉ ነው እዚህ ጋር አልተጻፈም። the other is right types of prescription used ይሄን ቼክ እናደርጋለን። right types of prescription used ሲል we have two types of prescription special prescription and normal prescription ይሄኛው prescription ላይ right types of prescription ነው የተጠቀመው። እንዴት ነው የምናውቀው? ከለሩም ይለያል። ስፔሻል ፕሪስክሪፕሽን ከሆነ either red or blue or pink መሆን አለበት። ኖርማል ፕሪስክሪፕሽን ደግሞ ዋይት ፔፐር ነው። ይሄ ዋይት ፔፐር ስለሆነ የኛ ፕሪስክሪፕሽን ኖርማል ፕሪስክሪፕሽን ነው ማለት ነው። በተጨማሪ ከላይ NPS ፕሪስክሪፕሽን or ስፔሻል ፕሪስክሪፕሽን ይላል ያኛው፣ ይሄኛው ደግሞ ፕሪስክሪፕሽን ፔፐር ይላል። ስለዚህ ራይት ታይፕስ ኦፍ ፕሪስክሪፕሽን ነው ማለት ነው የተጠቀሙት። ስለዚህ yes እንላለን ማለት ነው። ይሄን ሁሉ መጻፍ ላይ ጠብቅባችሁ ይችላል ፈተና ላይ። መጀመሪያ ያልኩት ሶስቱን ግን በጣም ማንዳተሪ ነው። ኔም ኦፍ ሄልዚ ፋሲሊቲ መኖሩ፣ አውቶራይዝድ ፕሪስክራይበር ስሙና ታይትሉ መጻፉ፣ በተጨማሪ ደግሞ ሲግኔቸር መኖሩ ሳይንድ መሆን አለበት። እነዚህ ሶስቱ ማንዳተሪ ናቸው ማለት ነው። እነዚህ ሁሉም ማስታወስ ከከበዳችሁ ፈተና ላይ ፎር ኤግዛምፕል ኮንክሉድ ስናደርግ this prescription is not legal ስለዚህ እንደዚህ አይነት ፕሪስክሪፕሽን ካጋጠመን ሌጋል አይደለም። ምንድነው የምናደርገው ነው ጥያቄው። እንደዚህ አይነት ፕሪስክሪፕሽን ካጋጠማችሁ ቀጥታ ፊዚሻኑን ኮንታክት ማድረግ ግዴታ ነው። ታይትሉን ስሙን ጽፎ እንዲፈርም መጠየቅ ነው። ፕሪስክሪፕሽኑን ለፔሸንቱ መልሰን ስም እንዲያጽፍና እንዲያስፈርም ማድረግ ይቻላል። ኔክስት ስቴፕ is to check for validity. Validity refers to the period during which the prescription is considered valid or not. የኮንትሮልድ ሰብስታንስ ፕሪስክሪፕሽን ከሆነ within 15 days መምጣት አለበት። after 50 days ከመጣ invalid ነው፣ ዲስፔንስ አናደርግም ማለት ነው። for normal prescription አሁን የኛ ኖርማል ፕሪስክሪፕሽን ነው within 30 days መምጣት አለበት። after 30 days ከመጣ ኢንቫሊድ ነው ማለት ነው፣ ዲስፔንስ አናደርግ። ለፈተናችሁ ይሄ በቂ ነው። ግን ለተጨማሪ ፕሪስክሪፕሽን ታይፕ ራይቲንግ መሆን አለበት ኦር ኮምፒውተር ጄነሬትድ መሆን አለበት። ሙሉ ፓርቱ በስክሪፕቶ ተጽፎ ከመጣ ኢንቫሊድ ነው ማለት ነው። the other is signature should be handwritten ሲግኔቸሩ ኮምፒውተር ጄነሬትድ ከሆነ ትክክል አይደለም ማለት ነው። ይሄኛውን ፕሪስክሪፕሽን ታዲያ ቼክ ስናረግ ፎር ዴት በጭራሽ አልተጻፈም። ስለዚህ ኢንቫሊድ ነው የምንለው ማለት ነው። not legal, not valid. When we evaluate prescription, the other point we have to address is completeness. Under completeness, we check whether or not a prescription contains all information required from prescription with respect to its part. completeness ላይ በቀላሉ prescription part ማስታወስ ነው የሚጠበቅባችሁ። prescription part ለማስታወስ ደግሞ ብዙም አይከብድም። ፕሪስክሪፕሽኑን ተመልሶ ማየት ነው። ከላይ የምታገኙት ካርድ ነምበር ነው። ከካርድ ነምበር ቀጥሎ ፔሸንት ኢንፎርሜሽን አለ። ከፔሸንት ኢንፎርሜሽን ቀጥሎ ዲያግኖሲስ አለ። ከዲያግኖሲስ ቀጥሎ ድራግ ዲስክሪፕሽን አለ። ከድራግ ዲስክሪፕሽን ቀጥሎ ኔም ኦፍ ፕሪስክራይበር ኤንድ ፕሮፌሽን አለ። እነዚህ ኮምፕሊት ናቸው፣ ተሞልተዋል ወይስ አልተሞሉም የሚለውን ቼክ እናደርጋለን ማለት ነው። አንደር ኮምፕሊትነስ ሲግኔቸር አናይም። እነዚህ ፖይንት ብቻ ነው ቼክ የምናደርገው። ይሄኛውን ፕሪስክሪፕሽን ስናይ ካርድ ነምበር አለው፣ ፔሸንት ኢንፎርሜሽን ተጽፏል፣ ዲያግኖሲስ ተጽፏል፣ ድራግ ዲስክሪፕሽን ተጽፏል ኤንድ ኔም ኦፍ ፕሪስክራይበር ኤንድ ፕሮፌሽን አልተጻፈም፣ ሚስድ ነው። ስለዚህ ዲስ ፕሪስክሪፕሽን ኢዝ ኢንኮምፕሊት ሚሲንግ ኔም ኦፍ ፕሪስክራይበር ኤንድ ፕሮፌሽን። the other point we have to address is correctness and safety. under correctness we have to confirm indication and dosage. indication ስንል ሜዲኬሽኑ ለምንድን ነው የተጻፈው፣ ዲያግኖሲሱ አለ ወይስ የለም የሚለውን ቼክ እናደርጋለን። ዶሴጅ ጋር ስንሄድ ዶሴጅ ላይ ደግሞ አደልት ዶዝ ነው ፔዲያትሪክ ዶዝ ነው። ፕሪስክሪፕሽናችንን እናያለን። ፕሪስክሪፕሽኑ የአደልት ከሆነ አደልት ዶዝ መሆኑን ቼክ እናደርጋለን። ፔዳ ከሆነ ደግሞ ፔዲያትሪክ ዶዝ መሆኑን ቼክ እናደርጋለን ማለት ነው። ፔኒሲሊን ጂቤንዛታይል ላይ 2.4 ሚሊዮን ኢንተርናሽናል ዩኒት ዋንስ ዊክሊ ፎር 3 ዊክስ ተጽፏል። አወር ዲያግኖሲስ ሲፊሊስ አርትራይተስ ኤንድ ፒዩዲ። ከነዛ ውስጥ ለምንድን ነው የተጻፈው? ለሲፊሊስ ነው ማለት ነው። ኢንዲኬሽን ሲፊሊስ እንላለን። ዶሴጅ 2.4 ሚሊዮን ኢንተርናሽናል ዩኒት ዋንስ ዊክሊ ፎር 3 ዊክስ ስታንዳርድ አደልት ዶዝ። the other is indomethacin 100 ሚሊግራም suppository QD for 10 days። ኢንዶሚታሲን ለምንድን ነው የተጻፈው? ለአርትራይተስ ነው። ለአርትራይተስ ነው የተጻፈው። ዶሴጅ 100 ሚሊግራም suppository QD or BID for 10 days ስታንዳርድ አደልት ዶዝ ነው። ትሪትመንት ዱሬሽኑ ግን ኤክስቴንድ ሊሆን ይችላል።
The other is omeprazole 20 mg PO/BID for 10 days. ኢንዲኬሽኑ ፔፕቲክ አልሰር ዲዚዝ ነው። ዶሴጁ 20 mg PO/BID for 10 days ስታንዳርድ አደልት ዶስ ነው። ለአልሰር ሂሊንግ ከተፈለገ ግን እስከ 2 months 1 month እስከ 2 months ሊሰጥ ይችላል። ያው ለ10 daysም ይሰጣል፣ ችግር የለውም። ስታንዳርድ አደልት ዶስ ብለን እናልፋለን ማለት ነው። እዚህ ጋር the other is water for injection የተሰጠው ለአስ አደልዌንት for penicillin G በጥብጠን ለመስጠት ነው እየታዘዘ። ሴፍቲ ላይ ኢንተራክሽን ካለ ኮንትራንዲኬሽን ካለ ፔሸንቱ ቶሌሬት ማያደርግ ሳይድ ኢፌክት ካለ ቼክ እናደርጋለን። ከኢንተራክሽን ስንጀምር ክሊኒካሊ ሲግኒፊካንት የሆነ ኢንተራክሽን የለም፣ ግን ፔኒሲሊን እና ኢንዶሚታሲን መሃል ማይነር ኢንተራክሽን አለች፣ ግን ይሰጣል። ሳይድ ኢፌክት ቤንዛታይን ፔኒሲሊን ሳይድ ኢፌክቱ ኢንጀክሽን ሳይት ፔን፣ ጂአይ ዲስተርባንስ፣ ናውዛ፣ ቮሚቲንግ፣ ዲያሪያ አለው። ዳተሪስ አለርጂክ ሪአክሽን እንፈራለን። ፔኒሲሊን አለርጂ የሆነ ፔሸንት ይህን ሜዲኬሽን አይወስድም ማለት ነው። ኢንዶሚታሲን ጂአይ ብሊዲንግ ኦር ጂአይ አልሰር፣ ካርዲዮቫስኩላር ኢቨን ኪድኒ ፕሮብሌም ሳይድ ኢፌክት አለው። ዳተሪስ ኦሜፕራዞል ሄዴክ፣ ጂአይ ዲስተርባንስ፣ ነውዛ፣ ቮሚቲንግ፣ ዲያሪያ አለው። ኦስቲዮፖሮሲስ አለው። ኮንክሉድ ስናደርግ እነዚህ መድኃኒቶች የሚወስደው ፔሸንት ፒዩዲ ያለው ኢንዶሚታሲን ተጽፎለታል። ኢንዶሚታሲን ፔፕቲክ አልሰር ዲዚዝ ያመጣል ብለናል። ኢንዶሚታሲን ድራግ ክላሱ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ ነው። እነዛ መድኃኒቶች ፔፕቲክ አልሰር ዲዚዝ በማምጣት ይታወቃሉ። ቲዝሩ ኮግዝ ቱ ኢኒቢሽን ኤንድ ዳይሬክት ኢሪቴሽን። ኢንዶሚታሲን ፔፕቲክ አልሰር ዲዚዝ የሚያመጣው በሁለት መንገድ ነው። the first one is by increasing acid secretion. cogs 2 inhibition አለው as a mechanism of action። በዛ መንገድ አሲድ ሰክሬሽን ኢንክሪዝ ያደርጋል። በተጨማሪ ደግሞ ዳይሬክት ኢሪቴሽን ፔሸንታችን መድኃኒቱን ሲውጥ የተቀመጠበት ቦታ ኢሪቴት ያደርጋል ማለት ነው። ለኛ ፔሸንት ይሄ ሜዲኬሽን ሴቭ ነው ወይስ ሴቭ አይደለም? የኛ ፔሸንት ፒዩዲ እንዳለው ዲያግኖሲስ ላይ አይተናል። በተጨማሪ ኦሜፕራዞል እየወሰደ ነው። ኢንዶሚታሲን ተጽፎለታል። ግን ደግሞ ኢንዶሚታሲን የተጻፈለት ሬክታል ነው። በሬክታል ሲወስድ ምን ሆነ ማለት ነው? ኦራል ቢወስድ ዳይሬክት ኢሪቴሽን ስላለው ፔፕቲክ አልሰር ዲዚዙን ኤግዛዘርቤት የማድረግ ቻንሱ ከፍተኛ ነው ማለት ነው። ኮንትራንዲኬትድ ነው፣ አንሰጥም በዛ መንገድ። ሬክታል ሲሆንና በሾርት ተርም ዱሬሽን የሚወስድ ከሆነ በተጨማሪ ደግሞ ፔሸንታችን ኦሜፕራዞል እየወሰደ ነው። ኦሜፕራዞል ደግሞ አንቲ ሰክሬተሪ ነው። አሲድ ሰክሬሽን ዲክሪስ ያደርግልናል። በዚያ መንገድ ለሾርት ተርም ለ10 ቀን ብቻ ስለሚወስድ ፔሸንታችን ሴቭሊ መውሰድ ይችላል ማለት ነው። ሴቭሊ መውሰድ ይችላል ሬክታል ስለሆነ። ሰከንድ ስቴፕ ኦፍ ዲስፔንሲንግ ኢዝ ቢሊንግ ኤንድ ሪካርዲንግ ትራንዛክሽን። ኳንቲቲ ቱ ዲስፔንስ ካልኩሌት እናደርጋለን። ፕራይሲንግ ካልኩሌት እናደርጋለን። ኳንቲቲ ቱ ዲስፔንስ ኢኳልስ ቱ ዶዝ ታይምስ ፍሪኩዌንሲ ታይምስ ዱሬሽን። ፔኒሲሊን ጂ ቤንዛታይን 2.4 ሚሊዮን ኢንተርናሽናል ዩኒት ዋንስ ዊክሊ ፎር 3 ዊክ ይላል። ዶዝ ስንል እዚህ ጋር ስንት ይወስዳል? አት ዋንስ 1 ቪያል ይወስዳል። ስለዚህ ዶዙ 1 ነው። ፍሪኩዌንሲ ዋንስ ዊክሊ ነው 1 ነው ማለት ነው። ዱሬሽን ደግሞ 3 ነው። ስለዚህ 1 ታይምስ 1 ታይምስ 3 ቪያል ይሆናል። ኢንዶሚታሲን 100 ሚሊግራም ሰፖዚተሪ ኪዩዲ ፎር 10 ዴይዝ። 1 ሲባዛ ኪዩዲ 1 ነው ፍሪኩዌንሲው፣ ሲባዛ በ10 ቀን 10 ፍሬ እንሰጣለን ማለት ነው። ኦሜፕራዞል 20 ሚሊግራም ፒኦ/ቢአይዲ ፎር 10 ዴይዝ ይላል። ቢአይዲ ስለሆነ በሁለት እናባዛለን። 20 ካፕሱል ይወስዳል። ወተር ፎር ኢንጀክሽን ፔኒሲሊን ጂ ለመበጥበጥ ስለምንጠቀም ከፔኒሲሊን ጂ ጋር እኩል ነው ማለት ነው የምንሰጠው። 3 ቪያል ይወስዳል ማለት ነው። ወደ ፕራይሲንግ ስናልፍ ፕራይሱ ይሰጣቸዋል። ፎር ኤግዛምፕል እዚህ ጋር ፕራይሱ ተሰጥቶናል። ፔኒሲሊን ጂ 2.4 ሚሊዮን ኢንተርናሽናል ዩኒት 1 ቪያል 120 ብር ነው። ኢንዶሚታሲን 1 ሰፖዚተሪ 20 ብር ነው። ኦሜፕራዞል 20 ሚሊግራም ካፕሱል 5 ብር ነው። ወተር ፎር ኢንጀክሽን 6 ብር ነው። ስለዚህ በዚህ ኮስት መሰረት ካልኩሌት እናደርጋለን ማለት ነው። ለዚህ ፔሸንት ፔኒሲሊን ጂ ቤንዛታይን ዲስፔንስ የምናደርገው 3 ቪያል ነው ብለናል። 3 ታይምስ 120 360 ብር። ሰፖዚተሪ ኢንዶሚታሲን አንዱ 20 ብር ነው ብለናል፣ 200 ብር። ኦሜፕራዞል አንዱ 5 ብር ብለናል፣ 100 ብር። ወተር ፎር ኢንጀክሽን አንዷ 6 ብር ስላል 30 ብር ማለት ነው። እነዚህ ቶታል ኮስቱን አንድ ላይ መደመር ይጠበቅብናል ማለት ነው። the third step is to select and manipulate medicine። select ማለት ከሼልፍ ላይ በካርቶኑ ሜዲኬሽኑን እንወስዳለን ማለት ነው። ከዛ በኋላ ማኒፑሌት ይላል። ማኒፑሌት ማለት
ኳንቲቲ ቱ ዲስፔንስ ካልኩሌት አድርገናል። በዛ ኳንቲቲ መሰረት መለየት ማለት ነው። ሜዲኬሽኑ ቆጥረን ለብቻ እናስወጣለን። እሱ ማኒፑሌሽን ይባላል። ሰሌክሽን ላይ ማየት ያለብን አንደኛ ስትሬንግዙ ነው። ትክክለኛ ስትሬንግዝ ሰሌክት እንዳደረግ ቼክ ማድረግ ይኖርብናል። ሜዲኬሽኖቹ በተለያየ ስትሬንግዝ ስለሚገኙ ማለት ነው። the other is to check for expiry date expiry date ቼክ እናደርጋለን። ማኒፑሌሽን ላይ appropriate quantity ሰሌክት እንዳደረግ ወይ ደግሞ appropriate quantity እንዳወጣን ቼክ ማድረግ ግዴታ ነው። the other is labeling and packaging of medicine labeling ላይ appropriate information especially how to take the medication required information እንጽፋለን። በappropriate packaging material ፓክ እናደርጋለን ማለት ነው። ለኢንዶሚታሲን ላበል የምናደርገው ቴክ 1 suppository by rectum daily for 24 hours for arthritis ብለን ኦሜፕራዞል 20 mg capsule ቴክ 1 capsule by mouth every 12 hours for peptic ulcer disease ፔኒሲሊን እንጂ በሄልዚ ፕሮፌሽናል አድሚኒስትሬት ስለምንደረግ ሄልዚ ፕሮፌሽናል ጋር ሄዶ አይኤም ስለሚሰጥ እንዲወስድ ለፔሸንቱ እንነግራለን ማለት ነው። The fifth step is provision of medicine to the patient with appropriate counseling. ከካውንስሊንግ ጋር ሜዲኬሽናችንን ለፔሸንት እንሰጣለን። ካውንስል የምናደርገው ፎር ፔፕቲክ አልሰር ዲዚዝ ኦሜፕራዞል አጠቃቀም ላይ ከ30 እስከ 1 ሰዓት አትሊስት ከ30 ደቂቃ ቢፎር ሚል እንዲወስድ ከ30 ደቂቃ ቢፎር ሚል እንዲወስድ እንነግረዋለን። ከዛ ዱ ኖት ስኪፕ ዶዝ አቮይድ ፉድ ላይክ አልኮል ስሞኪንግ ኤክሰሲቭ ካፊንስ አቮይድ እንዲያደርግ እና ፉድ አልሰርን ኤግዛዘርቤት የሚያደርጉ ፉድን አቮይድ እንዲያደርግ አልኮል ስሞኪንግ ኤክሰሲቭ ካፊን አቮይድ እንዲያደርግ ፔሸንታችን ካውንስል ማድረግ ይጠበቅብናል። ሌላው ሪፖርት ማድረግ ያለበት ፎር ኤግዛምፕል ብላክ ኦር ታሪ ስቶር ቮሚቲንግ ብሌድ ካለ ሪፖርት እንዲያደርግ እንነግረዋለን። ቢኮዝ እነዚህ የብሊዲንግ ምልክት ስለሆኑ ማለት ነው። ጋስትሪኩ ብሊድ እያደረገ ነው ማለት ነው። እነዚህ ምልክቶች ካሉ the other is for penicillin G full course of treatment እንዲወስድ በተጨማሪ ደግሞ ሴክሹዋል ኮንታክት ኪውር እስኪሆን ድረስ ሴክሹዋል ኮንታክት አቮይድ እንዲያደርግ ፎር ኢንዶሚታሲን ለአርትራይተስ የተሰጠችው ኢንዶሚታሲን እስዋሎ እንዳያደርግ በሬክተም እንዲወስድ ቢፎር እና አፍተር ዩዝ እጁን እንድታጠብ በተጨማሪ ኢንዶሚታሲን እየወሰደ ሌላ አንቲፔን እንዳይወስድ ስፔሻሊ ኢቡፕሮፌን አስፕሪን እንዳይወስድ እነዛ ሜዲኬሽኖች በኦራል ከወሰደ የጮጋራ በሽታው ስለሚባባስ ማለት ነው ስለማይድን ስለሚባባስ እነዛ ሌላ መድኃኒት እንዳይወስድ አድቫይስ እናደርጋለን። ሌላው ፎሎ አፑን እንዲከታተል ስፔሻሊ ፎር ሲፊሊስ ላብ ቴስቱን እና ፎሎ አፕ አፖይንትመንቱን እንዲከታተል ያልገባው ነገር ካለ ጥያቄ እንዲጠይቅ አድቫይስ እናደርጋለን ማለት ነው። The last steps of dispensing is prescription filing. Under these steps, we have to record the prescription on dispensing register. Dispensing register አለ እዛ ላይ እንጽፋለን። መጀመሪያ ግን እዛ ላይ ሳንጽፍ ሌጋሊቲ፣ ቫሊዲቲ፣ ኮምፕሊትነስ ተስተካክሎ ነው ማለት ነው ዲስፔንስ ያደረግነው። አስዩም የምናደርገው እንደዛ ነው። አስተካክለን ከፊዚሻኑ ጋር ኮንታክት አድርገን ዲስፔንስ አድርገናል ብለን አስዩም አድርገን ፕሪስክሪፕሽኑን ፋይል እናደርጋለን ማለት ነው። ፈተና ላይ ሲሆን እንደዛ አስዩም የምናደርገው። ኢን ሪል ፕራክቲስ ግን ተስተካክሎ መጥቶ ነው ዲስፔንስ አድርገን ፕሪስክሪፕሽናችን ዲስፔንሲንግ ሬጂስተር ላይ ጽፈን ፋይል አድርገን የምናቆየው ማለት ነው። ኖርማል ፕሪስክሪፕሽን ፎር 2 years መቀመጥ ይኖርበታል ፋይል ተደርጎ። ስፔሻል ፕሪስክሪፕሽን ደግሞ ፎር 5 years እናስቀምጣለን ማለት ነው። The last task is to identify major drug groups. ፔኒሲሊን እንጂ ናቹራል ፔኒሲሊን ነው፣ አንቲባዮቲክስ ነው። ኢንዶሚታሲን ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ፣ ኦሜፕራዞል ደግሞ ፕሮቶን ፓምፕ ኢንሂቢተር ክላሱ። ፕሪስክሪፕሽን ኢቫሉዌሽን ይሄን ይመስላል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሱ። ለቻምፒየንስ ፋርማሲ ኤጁኬሽን ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ